አቤት አረቄ ስራ ግን አረቄ እድሜ ጀለስ እኮ የለም። ወይኔ አዶኒ እግዚአብሔርን ወይኔ ብራዘር ወይኔ አረሰ እንዲህ አይን አረቄው ምን ያህል ቢሆን ነው? ለነገሩ ሻት ስታደርገው እኮ የምትቋቋም ነበር መስሎ ማለት ማጨብጨብ ተስኖታል። አባ ጫፎ ሁለተኛ የለመደው አረቄ ጸባይ ስታስገዛ ማለት ነው። ቀባ አግባቡ ድብን ታረግህና ማለት ነው። ወይ አትጨፍን ወይ አትገልጥ እንዲህ ነህ ማለት ነው። ይሆን አላል በቃ መቆም አልችል ደስ ይላል። ወይኔ አዶኒ ወይኔ ብራዘር። ለነገሩ አረቄን እኮ እንደዚህ ብዙ ላለመደው ሰው በጣም አዛ የሆነ ጨብሲ ነው እና አረቄ ረስማ እና የሌለ ደግሞ ስጠጣት ምንም አትመስልም እንጂ ሻት ማረካት ምንም ማረካት ምንም አትመስልም ለጊዜው ማለት ነው። ራስን የምታውቀው መቼ ይመስል ልክ ከወንበር ብድግ ስትል ቼክ ስታደርግ የለህም ማለት ነው። የዛን ጊዜ ነው አረቄ ጉድ የምትሰራህ ማለት ነው። አልቻለም አራዱ ነው እዚህ ጋር ሶስት ካቲካላ ጠጥቼ እንደፈከርኩ ገብታችኋል። የዚህ ማላካ ወራኔ እንዴት አልደነሰም ያሉ ኧረ በስመ አብ ፀሐይዋ ጣና ውሸቴና አውቸኪ አይሰቶ ይጥስራይ አሁን አራተኛ ይጨመር እያልኩ አይታሪ ኦይዳንቴ ጉጂቶ የስባክቴ ጭራሽ በዚህ ላይ አራተኛ ጠጥቼ ቢ ሲ ዲ የዓመቱ ምርጥ አባት በቃ ልጆች እንዲህ ሲሉ ማለት ነው አላስ ሲሉ ማለት ነው። እቺን ወይ ተጠቀም ችግር የለውም። ለእነሱም ትምህርት ነው፣ ለአንተም ለእሷም ምናምን ትዳርን ከዛ በአግባቡ በፍቅር ትኖሯለህ ማለት ነው። አየህ አይደለ? እና ይሄ አባት ያደረገው እውነት ለብዙሃን አባቶች ትምህርት ይሆናል ብዬ አስባለሁ በእውነት። እኔ ግን ሰው እንደዚህ አይነት ሀሳብ ኬኒ ይመጣለት ሁለት ስራ ባንዴ እቺ ፓርት ላይ የሆነች ነገር አለች ማለት ነው ፍጻሜ ምናምን እና በዚህ አጋጣሚ ጎበዝ አባት እንደዚህ ነው። ለሚስቱም ፍቅር ይሰጣል፣ ለልጆቹም እንደዚህ ደግሞ ትምህርት ይሰጣል። እናበርታለን ብለናል። A few moments later.
እኔ እኮ መጀመሪያ ሲጎርባ በቃ ምንም እንትን አልመሰለኝ ነበረ። ኧረ አንቺስ ጭካኔ ሸራ፣ አንቺስ ጭካኔ እየፈጠነ በስመ አብ። ድምፁ አትፊልኝ። ኧረ ግን ይሄ ሶሻል ሚዲያ ፕላትፎርም ማናይበት ጉድ የለም። እግዚአብሔር የእናንተስ የሌለ ነው። ትልቅ አርቲስት ነው የተናገርኩ። ባይዘው ይቅርታ የምሬን ነው። ወንበር እያሳየው ባወራ ጋይስ ስለዘፈንክ ነው እንጂ እኮ የለመደ ይህን ሪከርድ በላቸው አንዴ በላቸው። ጌም ነው፣ ክብር ነው። እዚህ ቲክታክ ላይ 5-6 ዓመት ቆይተህ ግን የስቲፎ ትዕግስት ደስ ይለኛል። የወጣ የዱር እንስሳ ሲቀልድ ማዳመጥ የለባችሁም። ሲሪየስ ነው የምነግራችሁ። ማርያምን ለማዳ የዱር እንስሳ ናቸው እነዚህ ማለት እና አንደኛ የታባት አቀኛለህ ንገረኝ። ባሰራው ከሰው እኩል ባረኩ ንገረኝ። ከሰው እኩል ባረኩ ንገረኝ እንዴ። በካቴና ተይዘ የነበርክ ልጅ ፈትቼ ስላላመድኩ እንደዚህ እኔን ሰው ጋር እንደዚህ ነገር ድጋሚ እንዳትጠቀሙ። ለሰው ካረክ በቃ ያራዳ ልጅ ሆንክ ላሽ ማለት በቃ ለምን ትለኛለህ? ለምን ትሰድበኛለህ? በእርግጥ እውነት ነው። አንዳንዴ ስታስቡት የሆነ ነገር አሰራው ብለህ ምናምን ነገር እዚህ ጋር መተህ የህዝብ ፊት ልዘረጥጦ አይገባም። ይሄ ፌር አይደለም። ያው አለ ያው በቃ በሚለው ምናምን በጀለስ ስታፍ ምናምን ከወራ አላውቅም እንጂ ግን እንዲመዘርጠጡ ፌር አይደለም። ያው በላቸውን ደግሞ ማንም የሚወርድበት ማለት ነው። እሺ ታላቄን አይደል? ከአንተ ምን ልማር ንገረኝ። ከአንተ ምን ልማር እንዴ? መዝፈን ተማር። ቀረቀረለት ማለት ነው። በስመ አብ ከኔ መስፈን ተማር በላቸው። መቼ እንዲናገር የጀመረው እኔ ስቲፎን ቢሆን በቃ ዘግቼ ነበር። ከላይቭ ነበረ አቋርጬ የምወጣው ልል እንዲ ይህን ትረባ ይቀበለዋል ማለት ነው እንዴ? በታኩር በኩል ይኸው፣ አሁን ደግሞ በበላቸው በኩል ወይኔ ስቲቭ ግን ያው አስገባችለት፣ ቀረቀረላት። የታባቱ በላቸው ይመች። ማርያም ዳሽ ብዬ ቤቢ ያለች የማይናገረው ቀልድ በጽሁፍ ብቻ ይላለኝ ነው። ኧረ በደንብ አንብቡት ማለት ነው። ፋዘርና የኔ ልጅ ካርድ ገዝተና ሲል ማዘር መሽቷል ብላ በዛ ላይ አፈሳ ተጀምሯል። ፋዘር እንኳን ካፈሳ ከጎን እንዲህ አይነት ሀሳብ ገለምሶ ሲቃም ብቻ ነው ይመጣው። እኔ ዛሬ ልሞት ነው እናታችሁ።